ይሄን ሴቲንግ አሁን በስልክ ላይ ካለ ምን እየተፈጠረ እንደሆነ ሳታውቅ ልትጠቀምበት ትችላለህ። ይህንን ጥንቃቄ በተሞላበት መንገድ መከታተልና ስልክዎን ደህንነቱ በተጠበቀ ሁኔታ መጠቀም እንዳለብዎ ላስታውሶት ወዱ። 1 ደቂቃ ስልክን አትንካ፣ ምክንያቱም በስልክ ውስጥ ያለ አንድ ሴቲንግ ሳታውቀው የግል መረጃህን ለአደጋ ሊያጋልጥ ይችላል። ይህን ችግር ለመፍታት አሁኑኑ ተጠንቀቅና ቅንብሮቹን አረጋግጥ ተምኖና ትለው እና አስፈሪው ነገር አብዛኞቻችን ይሄ ሴቲንግ በስልካችን ላይ እንዳለ እንኳን አናውቅም። እስከመጨረሻው ተመልከት። አሁኑኑ ስልክን እንፈትሽና Let us get straight to the video, and if you are new to this channel, please make sure you subscribe to join our growing community today. እንግዲህ ጋይሶች መግቢያው ላይ እንደነገርኳችሁ በጣም አስፈሪና ልዘጉት ወይ ኦፍ ልታረጉት የሚገባ ሴቲንግ ነው ማለት ነው። በጣም አንዳንዴ ስልካችሁን የሆነ ካፌ የሆነ ብቻ ትራንስፖርት ላይ ብቻ ተሳስታችሁ ሳታቁት ዘግታችሁ ሳዘጉ አስቀምጣችሁ ያለናንተ ፍቃድ ምንም አይነት ፔሜንት ትራንስፈር ማድረግ ይችላል ሶ ያ እንዳይሆን መዝጋት አለባችሁ ማለት ነው። በጣም አስፈላጊ ሴቲንግ ነው። እናንተ ማድረግ ያለባችሁ ይሄኛውን ቪዲዮ እስከመጨረሻ ብቻ ማየት ነው እና ለዚህ ቤት አዲስ ከሆናችሁ ደግሞ እባካችሁ ሰብስክራይብ እያደረጋችሁ ጀምሩልኝ። ላይክ አድርጉ። ሐሳባችሁን ደግሞ ኮሜንት ላይ አስቀምጡልኝ። ወሳኝ ሴቲንግ ነው። ምክንያቱም እናንተን ካደጋ የሚጠብቅ ሴቲንግ ስለሆነ ነው። ሳታቁ ሳትፈልጉ ብዙ ብሮችን ትራንስፈር ሊደረግባችሁ ስለሚችል ይሄን ሴቲንግ በማስተካከል እንትን ማለት አለባችሁና ስለዚህ ይሄን ሴቲንግ ማስተካከል አለባችሁ። ምክንያቱም በጣም ጠቃሚ ስለሆነ ነውና እስከመጨረሻ ማየት ነው ያለባችሁ። እንግዲህ እንዴት ማድረግ እንዳለባችሁ አሁን ምናይ ይሆናል ማለት ነው። ቀጥታ እንግዲህ ወደ ጉግል ክሮማችን እንሄዳለን። ወደ ጉግላችን ከሄድን በኋላ እቺ 3 ነጥብጣባውን በመንካት ሴቲንግ ሚለው ላይ እንገባለን። ሴቲንግ ሚለው ላይ ከገባን በኋላ ታች ምን ሚል ነገር አለ? ፔሜንት ሜተድ ሚለውን እነካለን። ፔሜንት ሜተድ ሚለውን እንገባለን። እንደምታዩት ብዙ አማራጮች አምጥቶልናል። ዋነኛው ነገር ምንድነው የሚለው ሴቭ ሴኩሪቲ ኮድ ምትለዋ ናት እና አብዛኞቻችን አናውቅም። ይሄ ምንድነው ካላችሁኝ ኖርማሊ የተለያዩ ሴኩሪቲዎችን እናንተ በመከፍቱበት ክሬት በመቆልፉበት ሰዓት ላይ ምን ያደርጋል? ለምሳሌ አሁን አንዳንድ ክፍያዎችን በመፈጸሙበት ሰዓት ላይ ሞር እናንተ እንዳትቸገሩ በፍጥነት ደግሞ ያን ክፍያ እንድታረጉ አብዛኛው ጊዜ ላይ ኮዶችን አይጠይቃችሁ። ይሄ ፓተርን ፒን ምናምን አትጠየቁም። ምክንያቱም ጉግል ለእናንተ ብሎ ነው ማለት ነው። ግን ይሄ ነገር ምን ጉዳት ያመጣባችኋል? እናንተ ሳታቁ በስተት ስልካችሁን ጥላችሁ ከሆነ አንድ ሰው የእናንተን የምትጠቀሙትን ያለምንም ኮድ ትራንስፈር ማድረግ በቀላሉ በቃ እንደ ማስተር ካርድ ሊጠቀሙ የሚችልበት ሴቲንግ ነው። በቃ ለየትኛውም ባንክ አካውንት ለየትኛውም ትራንስፈር የምታደርጉበት እንትን እንደ ማስተር ካርድ ሊጠቀምባቸው ይችላል። ስለዚህ ምንድነው የምታደርጉት? እቺኛውን ሴቲንግ ኦፍ ማድረግ አለባችሁ። በቃ እርግጠኛ ነኝ እንደ ሪሰርች አድርጌ ከ3 4 ጓደኞችን ስልክ ቼክ አድርጌያለሁ። ያብዛኛው ምንድነው እንዳለ ኦን ነው፣ በቃ ኦን ነው ማለት ነው። ስለዚህ ምንድነው የምናደርገው? ኦፍ እናደርጋታለን። እቺኛውን ሴቲንግ ኦፍ ካላረግን ለአደጋ ተጋልጠናል ማለት ነው ጋይስ። ስለዚህ እቺኛውን ሴቲንግ ኦፍ ታረጉታላችሁ። ሴቭ ሴኩሪቲ ኮድ ሚለው ምንም ጥቅም ስለሌለው ነው። ሁለተኛውና ዋነኛው ደግሞ ከላይ ያለው ይሄው ከዛኛው እዛው እያልን ፔሜንት ሜተድ ላይ ከላይ ያለችው ናት። እሷን እናበራታለን። እቺ ምን ካላበራ ምንድነው ማለት? ለምሳሌ እናንተ ስልካችሁን ይዛችሁ እየተጠቀማችሁ ታክሲ ውስጥ ሊሆን ይችላል፣ ለህፃናት ስልካችሁን ሰጣችሁ ሊሆን ይችላል፣ ብቻ ስልካችሁን ጠፍቶ ሊሆን ይችላል። በሆነ አጋጣሚ ስልካችሁን ጥላችሁ የሆነ ሰው የእናንተን ስልክ አንስቶ እናንተ ሳታውቁ ከአካውንታችሁ ከተለያዩ ነገሮች ብር ወይ የሆነ ነገር ትራንስፈር ማድረግ ቢፈልግ ወደ ራሱ አካውንት ትራንስፈር ማድረግ ቢፈልግ በቀላሉ ትራንስፈር እንዳያደርግ። ምክንያቱም ሁሉን ነገር ከጨረሰ በኋላ ትራንስፈር ለማድረግ ሲፈልግ የእናንተን አሻራ ይጠይቃል። ይሄኛውን ኦን ካረጋችሁ ያለናንተ አሻራ ያለናንተ ፓስኮድ
መቼም ምንም ቢሆን ትራንስፈር ማድረግ አይችልም ያ ሰው። ስለዚህ ይሄ ወሳኝ ሴቲንግ ነው። ይሄኛውን ሴቲንግ ማብራት አለባችሁ። በቃ ይሄኛው ሴቲንግ ወሳኝ ስለሆነ ነው። ምክንያቱም አንዳንዴ ስልካችሁን ረስታችሁ ካፌ ሊሆን ይችላል፣ በቃ የሆነ ቦታ ላይ ስልካችሁን ረስታችሁ ብትሄዱ እንትን ማድረግ ትችላላችሁ ማለት። ሌላኛውና ሶስተኛው ደግሞ እዛው እንሄዳለን። እዛው ከገባን በኋላ ፔሜንት ሜሴጅ ላይ በቃ ሁለቱን ነገር መጨረስ አለባችሁ። ምክንያቱም ወሳኝ ሴቲንጎች ናቸው። ከታች ያለችውን ማጥፋት፣ ከላይ ያለውን ደግሞ ማብራት። ምክንያቱም በቃ ለአደጋ ተጋላጭ ትሆናላችሁ። እንደዛ አይነት መረጃዎች አሁን አብዛኛው ጊዜ ክሮም ራሱ አይነግረንም። ምክንያቱም አዲስ ስልክ ስገዙ ከሰውም ስገዙ ይሄኛው ኦፍ ሆኖ ነው የምታገኙት። ሌላኛው ደግሞ እዚህ አድሬስ ኤንድ ሞር ሚለው ላይ ተገባላችሁ። እዛው ሴቲንግ ላይ ክሮም ላይ ሴቲንግ ላይ አድሬስ ኤንድ ሞር ሚለው ላይ ተገባላችሁ። ከዛ ሴቭ ኤንድ ቪል አድሬስ ምናምን የሚል ነገር አለ። የአብዛኞቻችሁ እሱ ኦን ነው፣ በቃ ኦን ነው። ስለዚህ እችኛውን ሴቲንግ ማጥፋት አለባችሁ። ምንድነው ካላችሁኝ ጉግል የእናንተን አድራሻ፣ የምትኖሩበትን አድራሻ፣ የምትሰሩበትን ቦታ እናንተ ሳትፈልጉ በምትጠቀሙበት ሰዓት ላይ ምን ሴቭ እያደረገ ነው ማለት ነው። የምትኖሩበትን አድራሻችሁን ሁሉን ነገር ጉግል ሴቭ እያደረገ ነው። አንዳንዴ ደግሞ ማዮን ዌብሳይቶችን በምትጠቀሙበት ሰዓት ላይ ያንንም ሴቭ ያደርጋል። ስለዚህ ምንም ጥቅም ስለሌለው እችኛውንም እናንተን ለአደጋ ሊያገልጣችሁ ስለሚችል እችኛውንም ኦፍ ታደርጋላችሁ። ይሄኛውን እንደዛ ማድረግ ነው። እና ጋይስ እነዚህ 3 ሴቲንጎች በጣም ወሳኝ ናቸው። እና በቀጣይ ደግሞ በአሪፍ ቪዲዮ እመጣለሁ ማለት ነው። በአሪፍ ሐሳብ እመጣለሁ። እባካችሁ ሰብስክራይብ አድርጉልኝ፣ ላይክም አድርጉ። ሐሳባችሁን ደግሞ ኮሜንት ላይ አስቀምጡልኝ። ይመቻችሁ። አመሰግናለሁ።